ሰላም ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ዛሬ አብረን አለን ማለት ነው። መኮረኒ የምንሰራው መኮረኒ በዶሮ ማለት ነው። ተከታተሉ። ላይክ ሰብስክራይብ ማድረጋችሁን አትርሱ ውዶች። የካርቶን ሲስተም እንደዚህ ነጭ እንደዚህ ስጋውን ከጨመረን እንጨምራለን ማለት ነው። አጥንት የሌለው ስጋ መሰራት የሚባል ማለት ነው። ቡናና ጎናቸው ያለው ማለት ነው። እና ውድ ቤተሰቦቻችን እንደዚህ የተወሰነ ጊዜ ቁጥስ እናደርገዋለን። ከተጠበሰ በኋላ ደግሞ ቅመም አዘጋጅተናል። ቅመም እንጨምራለሁ ማለት ነው። ቅመም አዘጋጅተናል። ቅመሞቹ ቆንዶ በርበሬ፣ ፍልፍል አስወት፣ ከሙን የደረቀው ማለት ነው እና ኦርጋኖ ማለት ነው እና በቅሎንስ እየደረቀ ነው። እንደዚህ መኮረኒ ብቻለሁ እየበሰለልኝ ነው። ይሄ ከተቆላ በኋላ ወደ እንደዚህ ካቆላን በኋላ አሁን እንደዚህ ይበስሉልናል ማለት ነው። የቲማቲም ድልህ የተዘጋጀ ትንሽ ነው የምናደርገው። በዚህ እናደርጋለን። ከበሰለልን በኋላ ትንሽ እናደርጋለን። እንደዚህ ከበሰለልን በኋላ እባካችሁ ሰብስክራይብ አድርጉሽ፣ አበረታቱኝ ውዶቼ። እዚህ ጋር ደግሞ ትንሽ ወተት እንጨምራለን። መጀመሪያ ወተት እዛው ስጋ የጠበሱን መጥበሻ ላይ ምን እናደርጋለን? ትንሽዬ ነጭ ሽንኩርት እና ኦርጋኖ ከዛ ፍልፍል ባረግ ትንሽ እናደርጋለን። ቀዝቃዛው በርበሬ ማለት የደረቀው መጆን እንጠቀማለን። እኛ ጋር እዚህ ሀገር መጆን ነው የሚባለው። እኛ ጋር ደግሞ ምን ነበር የሚባለው በኢትዮጵያ? አሁን ደግሞ ክሬም ነው የምንጨምረው። ክሬማችን ትንሽ እንጨምራለን። ከዛ እናማስለዋለን ማለት ነው። ካማሰልነው በኋላ እንደዚህ አዋህደን ስንጨርስ መኮረኒያችንን እንትን እንላለን ማለት ነው። ያዘጋጀነው ቀቅለን ያዘጋጀነው መኮረኒ እንጨምራለን ማለት ነው ውዶች። ትንሽ ስለሚያንስ ስለጨምራለሁ ብዬ ነው መኮረኒን ጨምርኩ። አሁን ስጋውን እጨምረዋለሁ። ቅድም የጠበስኩትን የዶሮ ስጋ እጨምራለሁ ማለት ነው። እንደዚህ በሚመስል መልኩ አዋህደዋለሁ። የቪዲዮ ጥራት እንግዲህ የለውም፣ አስተካክላለሁ። ለሌላ ጊዜ አበረታቱኝ ውዶቼ። ላይክ ሰብስክራይብ አድርጎ አሳድጉን እና ይሄን ይመስላል ጅብን